በመጀመሪያ ማንችለውን እንችል አድርጎ እዚህ ያደረሰን ፈጣሪ ከናቱ ጋር ይመስገን ማለት ፈልጋለሁ። ዛሬ እዚህ የተሰበሰብነው የሃጫሉ ሁንዴሳ መስዋዕትነት 6ኛ ዓመቱን በማስመልከት እንዲሁም ደግሞ በሱ ሰበብ የሃጫሉን ሽልማት የምናዘጋጀው በሃጫሉ ሁንዴሳ ፋውንዴሽን ነው። እናንተም ደግሞ ይሄን ጥሪያችንን አክብራችሁ እዚህ ስለመጣችሁ በጣም እናመሰግናለን። ጅርቱ 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 ማለት አላችሁ ማለት ነው ብሏል። ይሄ ንግግር ያጬ ንግግር ነውና በድጋሚ ጥሪያችንን አክብራችሁ ስለመጣችሁ ባጬ ስም አመሰግናለሁ። እናመሰግናለን። የሃጫሉ ሁንዴሳ ሽልማት የሚዘጋጀው በየአመቱ ያው የአጬን መስዋዕትነት በማስመልከት ነው። በማስመልከት የሚካሄድ የዘፈን ወይ ደግሞ የሙዚቃ ስራዎችን አንድ ላይ ለቅመን እሱም የሚለቅመው ወይ በዌብሳይት የሚመዘገቡ አሉ። ከሱ ደግሞ እሱ ላይ ተመዝግበው የቀሩትን ደግሞ በውስጥኛ እንሰበስባለን። ተሰብስበው ነው የሚወዳደሩት። ይሄ ውድድር የሚካሄደው በአንድ አመት ውስጥ የወጡ ወይም ደግሞ የተሰሩ ስራዎች ናቸው። እሱም ከሰኔ 22 2017 እስከ ሰኔ 21 2018 ድረስ ያሉት ስራዎች ናቸው ወደ ውድድሩ የሚገቡት ማለት ነው። እነዚህ ስራዎች ሶስት አይነት እንትን አላቸው ወይ ደግሞ ሁለት አይነት ነው አካሄዱ ማለት ነው። መጀመሪያ የተሰበሰቡት ኮሚቴው ይሰበሰብና ባለሙያዎቹም አንድ ላይ ሆኑና ያ የተሰበሰበው አልበምን ጨምሮ 250 ዘፈኖች ናቸው። እነዛ የተሰበሰቡት መጀመሪያ ይጣራሉ። ከተጣሩ በኋላ ወደ ዳኞች ይሄዳሉ። ዳኞች ለተሰጣቸው ዘፈኖች በካታጎሪው መሰረት ነጥብ ይሰጡና ይመልሳሉ። ነጥብ ተሰጥቶ ከተመለሰ በኋላ ያኛው ይደመርና ቶፕ 10 ይወጣል። ከቶፕ 10 ውስጥ ደግሞ ተመልሶ ወደ ዳኛ ይሄዳል። ዳኛ አሁንም ለቶፕ 10 ነጥብ ከሰጠ በኋላ ከተመለሰ በኋላ ቶፕ 5 ይወጣል። ያ ቶፕ 5 ደግሞ ለህዝብ ይወጣል ማለት ነው። ዳኞች እዚህ ላይ የተሳተፉት ወደ 32 ዳኞች ይሆናሉ። ዳኞች ናቸው። ቶፕ 5 ወደ ህዝብ የሚወጣው 10% ለህዝብ ነው። 90% በሙያና በባለሙያ የሚታይ ነው። እነዚህ ሽልማቶች በአጠቃላይ የሃጫሉ ሁንዴሳ ፋውንዴሽን የሚያዘጋጀው አዋርድ ሽልማቶቹ 11 ናቸው። 11 ዘርፎች አላቸው። እነሱም የአመቱ ምርጥ አልበም፣ የአመቱ ምርጥ ዘፈን ግጥምና ዜማ፣ የአመቱ ምርጥ አቀናባሪ፣ የአመቱ ምርጥ የባህል ዘፈን፣ የአመቱ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ ወንድ አርቲስት፣ የአመቱ ምርጥ ሴት አርቲስት፣ ምርጥ አዲስ ወንድ ወይንም ሴት አርቲስት፣ ምርጥ የአመቱ ሙዚቃ ቪዲዮ ዳይሬክተር ነው የሚመለከተው፣ ምርጥ የአመቱ ሲኒማቶግራፈር እና ምርጥ ባህላዊ ውዝዋዜ ኮሪዮግራፊ ማለት ነው። በተጨማሪም የአጬን አዋርድ ለየት ያደርገዋል ብለን የምናስበው አጬ በህይወት እያለ የተረሱ ሰዎችን ወይ ደግሞ አንዳንድ ሰዎችን ሄዶ ይጠይቃል። እኛም ይሄንን የሱን ሌጋሲ ለማስቀጠል የአርቱን ብቻ ሳይሆን ሙዚኬር የሚባል ፕሮግራም ወይ ደግሞ እንትን አለን እዛ ውስጥ። በተጨማሪም ላይፍ ታይም አለን ማለት ነው። ቅድም እንደገለጽኩላችሁ ያው ዳኞቹ ሁለቴ ነው የሚያዩት። ሁለት ዙር ነው ያላቸው። መጀመሪያ ሁሉንም ዘፈን ያሉ፣ ከዛ ቶፕ 10 ይመጣል። ቶፕ 10 ይመለስና ቶፕ 5 ይሆናል። ቶፕ 5 ለህዝብ ይወጣል። ከቶፕ 5 ውስጥ የህዝብ ድምጽ 10% ነው። 90% የዳኛ ውጤት ይሆናል ማለት ነው። እንግዲህ እነዚህን የምናደርግበት ምክንያት ወይም ደግሞ መነሻችን ሃጫሉ ስለሆነ ሃጫሉን ይዘን ወደፊት እንሄዳለን እንራመዳለን የሚል አላማ ስላለን ወደፊት እንግዲህ እግዚአብሔር እድሜና ጤና ከሰጠን እንሄድበታለን ማለት ነው። ይሄ ለህዝብ የሚወጡት ዘፈኖች 6 ናቸው ወይ ደግሞ ስራዎች 6 ካታጎሪ ያላቸው። እሱም የአመቱ ምርጥ አልበም፣ ምርጥ የባህል ዘፈን፣ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ የወንድ አርቲስት፣ የአመቱ ምርጥ የሴት አርቲስት እና ምርጥ ወንድ ወይንም የሴት አዲስ አርቲስቶች ማለት ነው። ለህዝብ የማይወጡት ደግሞ የአመቱ ምርጥ ዘፈን ግጥምና ዜማ ለህዝብ አይወጣም፣ በዳኛ ነው የሚታየው። ምርጥ የአመቱ የሙዚቃ ቪዲዮ ዳይሬክተር በባለሙያ ነው የሚታየው። ምርጥ የአመቱ ሲኒማቶግራፈር እና የአመቱ ምርጥ አቀናባሪ እንዲሁም ውዝዋዜዎች 5 ካታጎሪዎች ወደ ህዝብ አይወጡም፣ በዳኛ የሚሰጡ ናቸው ማለት ነው።
እንግዲህ ከዛሬ ጀምሮ ለህዝብ ይፋ ይደረጋል። ዛሬ መግለጫ ከሰጠንበት ቀን ጀምሮ ለ10 ቀን አየር ላይ ይቆያል። እናንተም እንግዲህ የምትከታተሉን በሊንካችን በሃጫሉ ሁንዴሳ ፋውንዴሽን ላይ ይለቀቃል። በዌብሳይቱ ገብታችሁ እንድትመርጡ እንዲሁም የምትወዱትንና የምታደንቁትን ዘፋኞች እንድታበረታቱ እንላለን። እናመሰግናለን። ታሪክን ብላይ በላውም ብሏል ሃጫሉ ሁንዴሳ። በድጋሚ ደግማችሁ ስለመጣችሁ በድጋሚ ባጬ ስም አመሰግናለሁ ላለው ቴንኪዩ